ሰላም ሰላም እንዴት ናችሁ? ዛሬ እስቲ ከክሪቲክሱ ወጣ እንበልና ስለ አንድ ኢትዮጵያዊ ጀግና የተወሰነች ነገር ልንገራችሁ። ዲቴይሉን ስለሳቸው ሰርች በማድረግ ከተለያዩ መጻሕፍቶች ማንበብ ትችላላችሁ። እሳቸውም ኮሎኔል አብዲሳ አጋ ይባላሉ። ኮሎኔል አብዲሳ አጋ ማን ናቸው? ኮሎኔል አብዲሳ አጋ ማለት በ1912 በምዕራብ ወለጋ በነጆ ከተማ የተወለዱ ኢትዮጵያዊ ናቸው። በ14 ዓመታቸው ፋሺስት ጣሊያን ኢትዮጵያን በወረረችበት ወቅት የኢትዮጵያን ጦር ተቀላቀሉ። ከዚያም በውጊያ ላይ ያሉ በጣሊያን ወታደሮች ተማረኩ። ዋናውና ትልቁ የእሳቸው ታሪክ የሚጀምረው እዚህ ፖይንት ላይ ነው። የጣሊያን ወታደሮች እሳቸውን ከማረኩ በኋላ በቀጥታ በሊቢያ በኩል አድርገው በዛ ሰዓት ሊቢያ የጣሊያን ኮሎኒ ስለነበረች በሊቢያ በኩል በቀጥታ ወደ ሲሲሊ ደሴት ነበር የተወሰዱት። ወደ ሲሲሊ ደሴትን በወሰዷቸው ወቅት የጦር እስረኞች ወደሚገኙበት እስር ቤት በእስር አስገቧቸው ማለት ነው። ዘን ዋናው የጀግንነታቸው ታሪክ የሚጀምረው እዚህ እስር ቤት ውስጥ ነው። እዚህ እስር ቤት ውስጥ እያሉ ከተለያዩ የጦር እስረኞች ጋር ተዋወቁ። ከነሱም መካከል ለሳቸው ቅርብ ጓደኛ የነበረው ጁሊዮ የተባለው ዩጎዝላቪያዊ የጦር እስረኛ ነበረ። ጁሊዮ ከሚባለው ዩጎዝላቪያዊ የጦር እስረኛ ጋር ከእስር ቤት ለማምለጥ እቅድ አወጡ። ተሳክቶላቸውም ከዛ ከነበሩበት እስር ቤት በማምለጥ ወደ ጫካ ገቡ። ጫካ በመግባትም በጣሊያን ጫካዎች ውስጥም ከእስር ካመለጡ ከተለያዩ ሀገር ዜጎች ጋር በመተዋወቅ አንድ ፓርቲዛን ግሩፕ የሚባል አማጺ ግሩፕ አደራጁ። ሁለተኛው የዓለም ጦርነት ተጀምሮ ነበር። ሁለተኛው የዓለም ጦርነትን ካያችሁ በሁለት ግሩፖች መካከል የሚደረግ ጦርነት ነበር። አላይድ ግሩፕ የሚባል አለ። እንግሊዝ፣ አሜሪካ፣ ራሽያ እንዲሁም ፍራንስ እንዲሁም ሌሎችም ሀገሮች ያሉበት ግሩፕ ነው። ሁለተኛው ደግሞ በተለይ ደግሞ ሮም፣ በርሊን፣ ቶኪዮ ፓክት በመባል የሚታወቀው ኦር አክሲስ ፓወር የሚባለው ጃፓን፣ ጣሊያን እና ጀርመኒ የነበሩበት አክሲስ ፓወር የሚባለው ግሩፕ ነው። በእነዚህ በሁለቱ መካከል በነበረው ጦርነት አብዲሳ አጋ በጣሊያን ጫካዎች ውስጥ በመመላለስ ፓርቲዛን የተባለውን ግሩፕ በመምራት ጣሊያን የጦር እስረኞችን የምታከማችባቸውን እስር ቤቶች በመምታት የጦር እስረኞችን በማስመለጥ እንዲሁም ጣሊያን የተለያዩ ጦር መሳሪያ የምታከማችባቸውን ትልልቅ ማከማቻዎችን በመምታት አብዲሳ አጋ ትልቅ ገድልና ታሪክ የሰራ ኢትዮጵያዊ ጀግና ነው። ከዛ በኋላ ይህን በመስራቱ ይህን በማድረጉ ጣሊያን ውስጥ ሆኖ ጣሊያንን በመዋጋትና በመታገሉ በሁለተኛው የዓለም ጦርነት መጨረሻ ላይ ከአላይድ ፓወሮች ትልቅ እውቅናና ሽልማት አግኝቷል። በዚህም ብቻ አላበቃም። የአላይድ ፓወር ግሩፕ ከነበሩት ሀገራት መካከል እነ እንግሊዝ በጦራቸው ውስጥ በሊደርሺፕ እንዲያገለግላቸው ለማግባባት ሞክረዋል። እሳቸው ግን እዛ መቆየትን በፍጹም አልወደዱም ነበር። ከዛ ወደ ሀገር ቤት ተመለሱ። ወደ ሀገር ቤት ሲመለሱ ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ በክብር ተቀበሏቸው። ከዛ በኋላ የክብር ኒሻን በመስጠት በክቡር ዘበኛ ጦር ውስጥ በኮሎኔልነት እንዲያገለግሉ ሹመትም ሰጥተዋቸው ነበረ። ስለ ጀግናው አብዲሳ አጋ ይህን ያልከነገርኳችሁ ስለሳቸው የተለያዩ መጽሐፍቶችን የተለያዩ ሶርሶችን በመጠቀም እንድታነቡና የእውቀት አድማሳችሁን እንድታሰፉ አበረታታለሁ። ይመቻችሁ።